አክመል ሁሴንና ነስረዲን ሱልጣን ማሳቸው የተትረፈረፈ ምርት እንዲሰጥ በኩታ ገጠም ማረስ ከመረጡ ብርቱዎች መካከል ናቸው። አርሶ አደሮቹ በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ የበቆሎ ክላስተር ማሳ ውስጥ አሻራቸውን አኑረዋል። እናም የነገ ምርታማነት ተስፋቸው በክላስተር በዘሩት የበቆሎ ሰብል ላይ መሆኑን አጫወቱን። 3 ሄክታር ዘርቻለሁ። ዘንድሮ ደግሞ ከሌላ ዘመን ለየት ይላል፣ ያምራል። በጣም የመጨረሻውን ያብጅልን እንጂ ዘንድሮ በጣም ደስ ይላል። እና የዝናቡ አፈራርቆ መዝነቡ መጣሉ ለበቆሎ ተመቸው። ግብርና ባለሙያዎች ይመጣሉ። ያን የመጀመሪያ ሰዓት ግን አስቸገርናቸው። ከዛ በኋላ እያላመዱን እየጠየቅን ነው ማለት ፍላጎቱ ማለት እየሰፋ መጣ ማለት ነው። እንደ ሀገር የሜካናይዜሽን አስተራረስ እንዲዘምንና የኩታ ገጠም ግብርና እንዲጎመራ በመንግስት ትልቅ ትኩረት ተሰጥቶታል። ይህ የቁርጠኝነት ተግባር ደግሞ ሰፊውን የሀገሬው ማሳ ከዓመት ወደ ዓመት በምርታማነት እያሰፋ መጥቶ ተስፋ ከሚሰጥ ወደሚጨበጥ ደረጃ ላይ አሳድጎታል። በዚህ 3 ዓመት ውስጥ ነው በስፋት ወደዚህ ሜካናይዜሽን ውስጥ የተገባው። የዛሬ 4-5 ዓመት በቆሎ በልግ ላይ ሲለማ የነበረው ከ1000 ሄክታር አይበልጥም ነበር። ከ1000 እስከ 2000 ሄክታር ነበር። ዛሬ ከ3-4 ዓመት በኋላ ወደ 16424 ሄክታር ነው ዘንድሮ በልግ ላይ ያመረት ነው። ከዚህ አንጻር አጠቃላይ በአጭር ጊዜ ውስጥ ነው ወደዚህ ስራ የገባ ነው። ከምርትና ምርታማነትም አንጻር አርሶ አደሩ ውጤቱን አይቶታል። የመበልጸግ ተስፋችን ብሎ ህዝባችን በግብርና ላይ ያለው እይታ ለውጥ፣ በተለይ ወጣቱም ባለሀብቱም ተሳትፎ ተጠቃሚነቱ እያደገ መጥቷል የሚል ግምገማን ያለንና ግብርናችን በጥሩ ሀዲድ ላይ ነው ያለው። በእርግጥም መንግስት ግብርናው ሜካናይዜሽን እንዲሆን የነደፈው ፖሊሲና ስትራቴጂ ዛሬ የአርሶ አደሮችን ጓዳ የሚሞላ ምርት እንዲሰጥ አስችሏል። ዘር ሰዓት ራሱ ዘር ያስቸግረን ነበር። ዛሬ ግን አልፈን ለገበያ ማለት ነው እስከ 50 ኩንታል 100 ኩንታል ማቅረብ እንችላለን። እንደዛም ደግሞ ከኛ አልፎ ለገበያ ለሀገር ራሱ ጠቅመናል የሚለው ተስፋ አለን። ቤታችን ውስጥ ደግሞ የተመጣጠነ ምግብ ቤት ልጆቻችን ራሳችን ብዙ ለውጥ አለን። በግብርና በምናገኘው ገቢ ልጆችንም አስተምረናል እና ጥሩ ደረጃ ነን። ድሮ በጣም ምግብ አልቻልንም ነበረ። አሁን ቤተሰብ ምግብ ተርፎን ለልጆቻችንም ጤፍ እንወስዳለን። አሁን አዲስ አበባ ላለው ልጄ 2 ኩንታል ይልክለታለሁ። ለምን እኔ ጥሩ ስላገኘው እሱም ደግሞ ልጆቹ እዛ ስለሚያስተምር እንዳይከብደው ኑሮ በሚል ይረዳዋል። ግብርናው የሀገራዊ ምጣኔ ሀብት አምድ የመሆኑን ያክል ምርታማ እንዲሆን በማሰብ በእውቀትና ቁርጠኝነት እየተከወነ ነው። እናም የዚህ ስራ ውጤት ተስፋን የሰጠ ሆኗል። ለምሳሌ አሁን ቀቤና ልዩ ወረዳን ስንወስድ ከ8000 እስከ 9000 ድረስ አንድ ቦታ ላይ በኩታ ገጠም ማረስ የተቻለበት ይሄ ለምርታማነት እድገት ትልቅ አስተዋጽኦ አለው። የዚህ ሚኒመሙ ዝቅተኛው 60 ኩንታል ከፍተኛው ወደ 91 ኩንታል ነው። አበሽጌ ወረዳ ስንወስድ ወደ 35000 ሄክታር አካባቢ ነው በአንድ ቦታ ላይ ያለው። የዚህ ዝቅተኛው ምርታማነት 71 ኩንታል ከፍተኛው ወደ 121 ኩንታል ነው ያገኘን ያለው። በልዩ ወረዳችን በተለይ በሁለት ቀበሌዎች የቁም ሰብል ግምገማ አድርገናል። እንዲሁም ምርታማነቱን ምን ያክል ይሆናል በሚል በአምና ደረጃ እስከ 108 ኩንታል በሄክታር የተገኘበት ሁኔታ አለ። ዘንድሮ 110 ኩንታል በሄክታር ይገኛል የሚል የምርት መና መረጃ ወስደናልና አርሶ አደሩ ከሌላ ሰብል በተለየ መልኩ በቆሎ ላይ በስፋት አቴንሽኑንና ፍላጎቱ ወደዛ ያዞረበት ሁኔታ አለ። ትላንት የነበረው ግብርና የሚሰጠው ምርት የአርሶ አደሩ ሕይወትን ከእጅ ወደ አፍ ያልተሻገረ አድርጎት ነበር። ዛሬ ያ ሁኔታ ተቀይሮ የመሬትን በረከት የተረዳና በዓመት 2 እና 3 ጊዜ የሚያመርት ማድረግ ተችሏል። በዚህ አይነት ደግሞ ቢያንስ ጥቅምት 15 20 አካባቢ ይደርሳል። ያኔ ደግሞ በወዲያው አንስተን ወዲያው ሽምብራ የምንዘራበት ሲስተም እንፈጥራለን። ጥሩ ነው፣ ያው ተስፋለን። መሬት ማለት ራሱ ወርቅ ነው፣ ማዕድን ነው። የያዘችውን ነገር ለቃ ነው የሰጠችን። በጣም ደስ ይላል። የሜካናይዜሽን እርሻ ምርታማነትን መጨመር ብቻ ሳይሆን የገበያ ትስስርንም በማሳደግ ረገድ ያመጣው ድል ትልቅ ሆኗል። እናም ይህንን መልካም ጅምር በትልቁ መዳረሻው ላይ ለማስቀመጥ እንዲሰራም አድርጓል። ገበያ ትስስሩ ትላልቅ ካምፓኒዎች፣ የተለያዩ ፋብሪካዎች በተለይ በቆሎ ለዱቄት ፋብሪካ ለተለያዩ ነገሮችን እዚሁ ማሳ ላይ ያያሉ። የገበያ ትስስር እዚሁ በኮምባይነር ነው የሚወቃው። ስለዚህ ገበያ ትስስሩም እዚሁ ማሳ ላይ በአግባቡ ተወቅቶ የገበያ ትስስሩ እዚሁ አየር ላይ የምናውልበት ሁኔታ ስላለ ፍላጎት ጨምሯል። ግብ ሉዓላዊነት በቤተሰብ ደረጃ በሀገር ደረጃ እናረግ ተብሎ ጀምረው ጉዞ እጅግ ስኬታማነት እጅግ ውጤት እየመጣበት ነው ያለው። ቀጣዩ አቅጣጫችንም ምርታማነትን ማቀራረብ በየአካባቢ ያለው ምርታማነት እኩል ስላልሆነ ሊደር የአመራር ስርዓቱ የሙያ ድጋፉ ተለያይነት ስላለው ይሄን እናጥበብ የሚል ንቅናቄ ነው እያካሄድን ያለነው። እንደ ሀገር ትላንት ካልነበረ የሜካናይዜሽን እና የኩታ ገጠም አስተራረስ ዛሬ በሚሊዮን ሄክታር ወደሚለካ መሬት በኩታ ገጠም የማልማት ደረጃ ተደርሷል።